አዲስ ክፍለ ጦር ተፈጥሮ ነው 81ኛ ክፍለ ጦር ነኝ ሬጅመንት 3 ነኝ። ከዛ ውጊያው ተገባ አግላይ ነው ደግሞ የተመደብኩ ከሐኪሙ ጋር አግላይ ነበርን። ውጊያውን በአንደኛ ጋር ጥቅምት 1 ነው ተጀመረ። በቃ ወዲያው ጦሩ መፍረስ ምናምን ነገር አዲስ ስለሆነ ሁሉም አብዛኛው ማለት ነው። ስለዚህ እኔ በጣም ያሳዝናል፣ ጥሩ አይደለም። ለኢትዮጵያ ህዝብ እንደዚህ ይሄ አያስፈልገው ነበር። በቃ ለኢትዮጵያም ለትግራይም ህዝብ የትግራይ ህዝብ እኔ ያውቀዋለሁ በቃ ስለማውቀው ማለት ነው። ለትግራይ ህዝብ እኮ ነው ሆነንለታል፣ ሆኖልናል። ለኛ በትግራይ ህዝብ የተፈጸመው ግፍ ክህደት በቃ እኔ አሁን ይሄ የፖለቲካው መስቅልቅል አሁን እያደበላለኩ ነገር ለኔ ውስጥ ሌላ ነገር ነው። አሁን አንደኛ ተማርኬ ነው ነገር አይደለ እንደዚህ የሰዋራ የምርኮኛ ወሬ ይመስላል። በቃ ውትድርና ትቼው ነው ሄድኩኝ። ውትድርና ሄጄው ግን ልዩ ከትግራይ ህዝብ ጋር ልዩ ፍቅር ነበር እንጂ ለልጆች ዛሬ እከራከራለሁ። አንድ ነገር ስንወያይ እኔ በቃ በጥልቀት ነው እከራከራለሁ። ምክንያቱም ያለውን ነገር ስለማውቀው ውስጡ ማለት አጋጣሚ ሆነና ግን እኔ መጥቼ እዚህ ተሳተፍኩ፣ ጓደኞችን አገኘሁ፣ አልቅሻለሁ። ጓደኛ ሰጥ በቃ እንዳለመታደል ሆኖ እንዲህ ያደረገ እድሜያችን እንደዚህ ለባለስልጣን እድሜ እያደረገ እንደ ሀገራችን እንዲህ ያደረገናት እንኖራለን። በቃ ይሄ ደግሞ ጥሩ አይደለም። ለኢትዮጵያ ህዝብ አይበጅም፣ ለማንኛውም አይበጅም። እንኳን የትግራይና የኢትዮጵያ ህዝብ ተነጣጥሎ ይኖራል እኔ አይታሰብም። በታሪክም በምንም አጋጣሚ ሊሆን አይችልም። ይሄ የማይታሰብ ነገር ነው። ያም እንግዲህ አሁን የተባለው ጦር እኮ አሁን እኛ አሁን ውጊያ ስንገባ ያልኩ እኮ አደረጃጀቱ ምናምን ያልኩ አዲስ ጦር ነው የመጣው። ለዛም ነው እየፈረሰ ምናምን ያስቸገረ። አንደኛ አመጣጡም ይለያያል። የትግራይ ህዝብና የኢትዮጵያ ህዝብ አሰላለፉ ይለያያል። ይሄኛው አላማ ነው፣ ያኛው ደግሞ ሆይ ሆይ ሂዱ ምናምን ተብሎ ነው የመጣ መጥቶ እዚህም እንደሚሰራም አብዛኛው ያውቁት ብዬ አስባለሁ። እኛም በሆነ ነገር ተታለን ይመጣን እቺ እኔ በሐምሌ ላይ መጣ ያልኩ በቃ የሆነ ነገር አስገዳጅ ራስ ይሁን አስገዳጅ ሁኔታ አሁን እዚህ ልብ ነገርም ባነገርም ተው አስገዳጅ ሁኔታው ሳይሆን በቃ እንደዚህ ነውና ባንዴ ይጠናቀቃልና ስራችሁን አትለቁ ምንም ሄዱ ተብለን ይመጣን እኛ። ስለዚህ እኛ መጣን፣ እኛም ገባንበት። ያለውንም ጦሩን ማሰላለፍ ስትያው በቃ እኮ 12 ሰዓት ላይ ውጊያ ተጀምሮ ወዲያው ማጥቃት ተደርጎ ምሽግ ይዘህ መልቀቅ እንግዲህ ያስበው ወታደር ሆነ ስታስብ እንግዲህ ያሳዝናል። 3 ሰዓት 4 ሰዓት ላይ ነው ጦሩ ወደ ኋላ ማፈግፈግ የጀመረ። ያን ጦር ይዘህ ወደፊት ምን ዕጣ ፈንታ ይገጥመዋል። በቃ አሁን ቅድም እኔ ጓደኞቼ እንዳሉት ለኢትዮጵያ ህዝብ አንድና አንድ በቃ የኢትዮጵያ መንግስት እሺ ብሎ የኢትዮጵያ ማምላክ ርርቶን በቃ ወደ ሰላሙ ድርድር ይሄ ነው ነው የምመኝ። እኛማ በቃ ያን ጦሩ እየፈረሰ ሲሄድ ከሱ ጋር እኔ ከህክምና ጋር ነበር ያለሁኝ። ከዛ በኋላ በቃ እኛ ከየት እንደመጡ ማለየናቸው እንዲያውም የሆነ ነገር እየተነጋገር ነበር ከሱ ኋላ አሉ የኛ ልጆች ሌሎች አይሄዱኝ አንወጣ ምናምን እያልን የሆነ ልጅም የቆሰለ ነበር እሱ እንዳለው ቅድም ሐኪሙ ማለት ነው። ያንን እናስነሳለን ምናምን ስንል ነው ከየት መጡ ስንላቸው በቃ ዞር በቃ እጅ ሰጠን ተያዘ። ስለዚህ ወርቅ የሚሞት ምናምን አላየህም? የሚሞተውን ነገር አላየሁትም እኔ ከኋላ ስለነበር ማለት ነው። ወደ ኋላ የሚወጣውን ግን ያለን አንተ ከሱ ጋር ከህክምና ጋር አግላይ ነኝ። እሺ እና ያን የሞተው ምናምን ባይኔ አላየህና እንደው አየሁ ማለቱ እንደው ግን የቁስለኛ እንትን ብለናል አክመናል ከጧት ጀምረ ማለት ነው። ያው የሚፈርሰውንም ጦር ተመለሱ ምናምን እያሏቸው እኛ ከኋላ ስለሆነ ያለን ቃል ተቻለን። መጨረሻው በቃ በአንድ ቀን ያልኩ ነገር እኛ በአንድ ነው የተማረከ ፈረሰ ማለት ነው። በቃ ጦሩ እኛ ያለን ሬጅመንት አሁን እንኳን ክፍለ ጦር የሚባል ያ 2 ወር ክፍለ ጦር ነው ያለው። መጀመሪያ መካቢያ አምሳለቃ ሙክታር አህመድ የአሶሳ ልጅ ነው እና እኔ ከ2012 ወደ ሀየሎም ማሰልጠኛ ወርሶ ነው ያለው። ኮንቲንጀንት ማሰልጠኛ የሰላም አስከባሪ ማሰልጠኛ ነው ያለው እና በዚህ ላይ 2 ወር ነው መስከረም ወር ነው ያወጡን አዲስ መልመል ጋር ለአዲስ አደረጃጀት 91ኛ ክፍለ ጦር የሚባል ወርሶ እንደተደራጀ ሰው የለምና የሚቆጠር ሰው ስለሌለም ከዛ ይዘም አብራቸው ሄዱ እስከ ጎንደር። ከዛ በኋላ ምን እንደሚሰጥ ሞፍት ደግሞ እሳና ያለም ብለ ነው ሰው የመጣውን ከወርሶ ማለት ነው። ከወርሶ ሲነሳ እዛው ንብረት ክፍል ነኝ የሰላም አስከባሪ አሰልጥኛ ወደ ውጭ መላክ ብቻ ነው የሚያውቁ ከ2012 ማለት ነው። ከዛ አሁን በዚህ ሲያጋጥሙ ነው ሰዎች ጋር እዛሉ አመራሮች ጋር ስለምጣላ በቃ ከዛም የወሰዱት ውሳኔ ነው። ወደዛ ስንመጣ ጎንደር እንደደረስነ አደረጃጀቱም ያው ነው። ጦሩ ህፃኖች ነው አሁን የሚጠብቃቸው ልጆች አሁን መጥቶ እቺ ይሰጣል የሚጠብቃቸው አሁንም አይኔ ያዩት ነው። አሁን እሱን ሊመጡ በህይወት እንደሌለው ነው የገመትኩኝ። አሁን
እኛ እንደመጣንም እስካሁን ክፍለ ጦሯ ቦታ የለውም። 91ኛ ክፍለ ጦር እንደተቋቋመ ምንም አንድ ማቴሪያል የለውም። ምልምል ጥለ አንድ ወር ምልምል ናችሁ። ከወርሶ የመጣንም በሰበት ሬጅመንት በሰበት ሬጅመንት ተደራጀ። መሳሪያ ይሄ ጥቁር መሳሪያ ብቻ ነው የመጣላችሁ፣ ሌላ መሳሪያ ያላችሁ እና 2 ሽቃ ብቻ ነው። ሁለት ሽቃ ብቻ ነው የመጣላችሁ። ለክፍለ ጦሩ ነው ለክፍለ ጦሩ ሳይሆን አንድ መጣ። አሁን ደግሞ አንድ ጨመረላችሁ። 2 ሽቃ ብቻ ነው ያለው። ከዛ ውጭ ሌላ ማለት 2 ሽቃ ለማን ነው? ለሻለቃው ለሬጅመንቱ 2 ሽቃ ነው የተሰጣችሁ። ትሽቃ የሚያስ ራሱ የሚተኩስ ያው ከዛ ጥሬ እሱ የመጡ ህፃኖች ናቸው። ወዴት እንደሚተኮስ አይታወቅም። 1 ወር ነው የሰለጠነው። ከ1 ወር መጡ ጎንደር አረፉ። ጎንደር 5 ቀን ሲያርፉ ከጎንደር ደግሞ ተመልሶ የታመጡ ወደ ምንድን ነው የሚባል ቦታ ካይንት አመጡ። መሳሪያም ሁሉም አልታጠቁም። ውስን ሰው ነው ካለው ሰው ውስን ሰው። ስንት ነው የሚታጠቀው? መሳሪያ የተሰጣቸው የመጣ የተቆራረጠም 400 ነው የነበረ። ሬጅመንቱ 400 ነው። በዛ በታጥቀው 140 ሰው ነው መሳሪያ ይጣጠቁ። 140 ብቻ ታጠቀ ሳይሆን ደግሞ እንደገና ወደ ምንድን ነው የሚባልበት ቦታ ላምባ ነው አደረመጽ ወደዛ ወሰዱ። 5 ቀን እንደቆየን እንደገና ተነሳው አመጡን ወደ ጎንደር ሰው አየር ማረፊያው። ግማሹ በአየር ወደ ሰመራ፣ ግማሹ ደግሞ በመኪና አቆርጠ የምንሄድበት ጊዜ ምንድን ነው የሚባል ቡሬ ማነው ጭፍራ ስንሄድ ገና መንገድ ላይ ያለን የተቃጠሉ ማቴሪያሎቹ ኦራሎች እና ታንጎቹ ሲቃጠል መንገድ ላይ ስታይ እንደገና ተመለስ። ከዛ ተነስተን መጣን። ስንመጣ ወልዲያን የሚቀመጡ እዛን የሚቀመጡ ክፍለ ጦሯ እሳ ይቀመጣል ነው በእኛ ሀሳብ ስለምናቅ ነገር ስለሌለ የሚነግሩን ምስጢር ስለማይኖር ታሪኩ እንትን መለምና እዚሁ እንዴት ብላ ነው የተማረከው? የነበረው ሁኔታው የውጊያ ሁኔታው የውጊያ ሁኔታም ጠዋት ምንድን ማታ ምንድን ነው የሚባል ሀይቅ ስንመጣ ተኩስ የተታኮሰ ነው። ሁሉም ማቴሪያሉ ወደ ኋላ የሄደ ነው ይሸሻል። ሁሉም ማቴሪያሉን ጠቅላላ የሚባል ክፍለ ጦሮቹም መሳሪያዎቹም ኦራሎቹም ሁሉም የሄደ ነው። እኛ ግን በአውቶቡስ ነው የመጣን። በአውቶቡስ የመጣን ያለ ታዲያ ምን እየተካሄደ ነው? አሁን ጦር ወደዛ ሄደ ወይም ካምፕ ነው የምንቀይረው? አይ ችግር የለውም ሂዱ ነው። መኪና ሄደ ያለ ተኩስ የሚበዛበት ጊዜ ወደ ከሀይቅ ልንወጣ ማሶሪያ ስንወጣ ተኩስ የሚበዛ የኛ ኮማንዶዎች ነው የሚዋጉ። ኮማንዶ ነው የሚዋጉ፣ የኛ ኮማንዶ ነው የሚዋጉ አለ። ከዛ ሬሽን ውሰዱና የ2 ቀን ሬሽን ውሰዱ ተባለ። በእግር እንሄዳለን። ስንመጣ እኛ በእግር የመጣን ያለን ትንሽ ገጠር አለ ከሀይቅ ወደስ ያለ የምንገባበት ተኩስ የተተኮሰ ግራና ቀኝ ተኩስ ወደ ኋላ ቀርተዋል። እኛ የሄድነን በስፋልት የመጣን ያለ ገጠር ስንገባ ወደ ተራራ ጥግ እዛ አተርንም። ስናትር ጠዋት ምንም የሚታወቅ ነገር የለም። ወደ ላይ ስንወጣ ነው እንዲህ አቀበት ስንወጣ ጥይት ሲተኮስ ነው። ግቡ ተባለ። እናንተ ለምንድን ነው መከነኛ? እናንተ እኮ አልቻላችሁ መከነኛ ጨራሽ። እናንተ ምን ሆናችሁ ነው? ምን መከነኛ እኮ ፎቶግራፍ አይደለም እየወጣን ያለ። ከዛም ስናይ ገና አቀበት ሳንደርስ ሌሎች ተመልሶ መጡ። ጦር ይወርታል። የሚሸሹ ብቻ ነው። ምን ተካጠመ ሰው? አይ ውጊያ አጋጥሞን አለ። ከዛ እሳ ቁጭ በልና ጠብቁት ተባለ። ቁጭ ብለን ሌሎች ወላ ሲወጡ እየተረፋረፈ ሄደ።
እኛ ታዲያ አሁን ቆይ ምን ስለሆን ወይን ክፍለ ጦሩ አልተናገረ ኦሪንቴሽን አልሰጠም። ከዛ አማራጭ ወሰድነው እኛ ልጆቹ ምን አደረጉ ልጆቹና ወደ ወንዝ ወረድነው። ወንዝ ምን ወርድበት ጊዜ እዛም የቆዩ የተታኮሱ ያለ ያው ይገባል እንደ ምንድነው የሚባል ይሄ አንበጣ ባለፈው ይገባል እየተራከፈ ነው የሚሄደው። ራሱ ክፍለ ጦር መሪውን ገባ። ሰማይና መሬት ነው እሱም እየተገናኝቶ እዛው አንደኛ አላማ ያለው ጦር ነው። እነሳ ግን ታፍሶ ነው ህፃኖች ነው ታፍሶ የሚያመጡና አቅማቸው እስከሳ አይደለም ነው። ከዛ ስንመጣ ግን ካና ጠዋት እንደተተኩስ እንደተጀመረ ሻምበል አመራሮች የተባለ ሻለቃ አመራሮች የተባለ ሁሉም ወላ እንኳን መውጣት ሰው ያቃታችበት ጊዜ ነበር። እነሱ ግን የመጡ ነው ፊት ለፊት ሲመጡ ያው የጦሩ እነሱ ወላ ነው የሚተኩሱ እንደ ልምምት እሱን የሚተኩሱ ጥይት ገዛ ግን እዚህ ምራቀፍ 6 10 አንድ ላይ ተተርበው ነው። ከዛ አማራጭ ወሰድንም እኛ 5 ሰዓት ነው 4 ሰዓት አካባቢ በቃ እየተወሰነ ልጆቹን ወስተን ወደ ምንድነው የሚባል ወረድ ነው ወንዝ ሲወርድ ቀጥታ ወደ ሄድን። ተራራ ወጣንም መንገድ አለ የእግር መንገድ ወጣንም። እሳ እየተቀመነ ያለን ተግመን ስለነበረ እሳ ትንሽ ውሃ ጠጥተን አረፍ ብለን በዚህ ሰዓት ተነስተን አራተኛ ሻለቃ የነበረበት የኮምፕሊቻ መንገድና የተሰ መንገድ ቅርብ ነው አለው። የእሱ የተባለበት ጥርጋ ማለት ሽሽታችሁ ነው። ወደዛ ይሄድን ያየናችሁ ፊት ለፊት ይሄድን ወደ 36 ሰው ሆነን ነው በቃ የፈለገ ይምጣ ለዚህ ልጆቹም ህይወት የሚያጠፉበት ምክንያት የለም። እዛ ሄደን ከተኮሱ ይተኮሱ ካልተኮሱ ደግሞ እዛ ምናርፍ ይሻላል ከነሱ ጋር ስንሄድ ሄድንና ልክ በዚህ ጨልመዋል ኮሽታ ሲሰማ 2 መስቀላዊ ተሽቃ ተኮሱ። እዛም ከተኮሱ በኋላ ሩቅ ነው እንዳንሄድ ትሽቃ ወደዛ መስቀላዊ የተኮሱ ያለ እኛ ወረት ብለን ባህር ዛፍ ውስጥ ትንሽ ቆይተን ሳተርን ማሽላ ውስጥ ተመልሰን ማሽላ አተርንና ከልጆች ጋር በቃ ጥዋት ወይም በዚህ እንሄድና በከተማ እንሄድ በመጣንበት ከተማ አይ እነሱ 100 ወለቃለ ጭራሽ በዚህ አንሄድም ቦታ ተይዟል። ሁሉም ለጓደኛ ተው ያለው እዛ ቦታ ተሰግቷል እና ቢሳካ ምን ችግር አለ እንሄድና ሰው እንዳይመጣብን ታርታር ሲባል ተይዘን ከተገናኘን ምን መሳሪያ እንኳን መሳሪያ ሰው የተራከበ ያለ መሳሪያው እሱም ቢንደርፋ ይሻላል። አይ በዚህ ነው ምን ሄዳል መለሰን ደግሞ እንደከና በላይኛ ስንሄድ ምንድነው የፈጠረው ስተቱ ያየን የወረዱ ያለው ወደ ሸጥ ግቡ እንደገና እሱ ትሳስ ማጣካ እንደሰጣን ሻለቃ 4 ጋ ነው እሳ መጨረሻ እነሱ የነበሩበት ሻለቃ 4 ላይ ወጣ ብዬ እንደዚህ ድምጽ የሰማን ቤት ግራና ቀኝ በዚህ የመጡ ከተል ውስጥ ነው ያለን። ሲያዩን ወጣ ብዬ እንደዚህ ሲወጣ ቤት ላይ ቤቱ ስር ሆኖ ያወሩ ቀና ብለ ስል ወደ ሲቆጥተኝ መተወለቃው መንገድ ቀጥታ ወደ ሸጥ ይሰይ ወደ መኪና መንገድ ልንወጣ ስል ቶክስ አስጀመረ ይሳ ከዛ ቶክስ ሲያስጀምር ወረወረው ቦምብ ሲወረወር ነው ለሱ የተወረወረ ቦምብ እሳ ተፋው ለኔ ስመታኝ እኔ እሳ ወደኩኝ። እኔ ኋላ የነበረ ልጁ ደግሞ አበበ የሚባል መጣና እኔ ላይ ወደቀ። አንድ ልጁ እንዳትተኩሱ ጥይት እንዳትተኩሱ አርጎት ካልተኮሳችሁ ጨርሳችኋል ያለ ገና ህይወቱ ሳያልፍ መተወለቃው ታውና ትንሽ ቆይተን ከሰከሰ በኋላ ወጣ ነው ለሻለቃ 4 ነው እዛም ተገናኘን። ሀቅ ተናገር ይሁ 36 ሰው ነው የመጣነ 36ቱ ውስጥ ፈትሹና የሞተልን ነው። አዎ ከነጥጥቁ ነው ሁሉ እጃችሁ ሰጣችሁ? አዎ
እኔ መከረኛ ነው መከረኛ ስለነበረ እኔ መከረኛ ነው። ልጆቹ ጥጥቃቸው ነው የሞቱ ሳሞቱ ባለ ሱ መተወረቃው ብሬን ነው ያሰው እሳም አነሱ ከሳ አነጋገርነ ጫማ ወልቋል ወደ እነሱ ጋር ሄድን እንጂ በተባለ እንደዛ የሚያቃልሉት ግን እነሱ ራሳቸው ገብተው ቢያይ ተመራጭ ይሆናል ነው የሚሉ። አሁን የምንጠብቃቸው ህፃኖች አሁን ሜዳ ላይ ቀሩ።